ሰላም ከዚህ በፊት በሰራሁላችሁ አንድ ሁለት ቪዲዮዎች ለመጠቆም እንደሞከርኩት በአሁኑ ሰዓት የጣሊያን ዩኒቨርሲቲዎች ለ41ኛው ዙር የፒኤችዲ አድሚሽን ማስታወቂያ እያወጡ ይገኛሉ። በተመሳሳይ ዛሬም የፓዶቫ ዩኒቨርሲቲ በጣም ብዙ ቁጥር ያላቸውን የፒኤችዲ ስኮላርሽፕ ፖዚሽኖች አናውንስ አድርጓል። ስለሆነም በዛሬው ቪዲዮ አፕሊኬሽኑን ከመጀመራችሁ በፊት ስለ ስኮላርሽፑ ጀነራል ኦቨርቪው እንዲኖራችሁ አጠር ያለ ኢንፎርሜሽን እሰጣችኋለሁ። እዚህ ላይ የምንመለከተውን ኢንፎርሜሽን ፈርዘር ዲቴል መመልከት እንድትችሉ ሊንኩን የቪዲዮ ዲስክሪፕሽን ላይ ያስቀምጥላችኋለሁ። እዛ ላይ ገብታችሁ መመልከት ትችላላችሁ። ይህ የፒኤችዲ አድሚሽን ኦፊሻሊ 41ኛው ዙር የፒኤችዲ ሳይክል በመባል የሚታወቀው ኖቬምበር 1 ለሚጀምረው የ2025-2026 ኢንቴክ የወጣ የስኮላርሽፕ አድሚሽን ነው። እዚሁ ፔጅ ላይ ወደ ታች ስክሮል ስናደርግ የምናገኛቸው የተለያዩ ኢንፎርሜሽኖች እና ሊንኮች አሉ። የመጀመሪያው ዴድላይኑን በተመለከተ ነው። ዴድላይኑ እንግዲህ እስከ ሜይ 13 2025 ድረስ አክቲቭ ሆኖ ይቆያል። ኦልሞስት የአንድ ወር ጊዜ ያለ፣ በዚህ ጊዜ ውስጥ አፕላይ ማድረግ ይኖርባችኋል። ሌላው ጥያቄ ካላችሁ ደግሞ ከዚህ ላይ በተቀመጠ ኢሜይል መላክና ያልገባችሁ ነገር ካለ አፕሊኬሽን ሰፖርት ካስፈልጋችሁ መላክ ትችላላችሁ ይላል። ሌላው ከዚህ ላይ የምንመለከታቸው ሊንኮች አሉ። የመጀመሪያው የፒኤችዲ ኮሉን ጀነራል ሬጉሌሽን በተመለከተ የመጀመሪያው ሊንክ ከፍተን መመልከት እንችላለን። ከላይ እንደተመለከተ ነው ዴድላይኑ እስከ ሜይ 13 እንደሚቆይ ከዚህ ላይ ያሳያል። ሌላው ወደታች ወረድ ስትሉ ጆይንት የፒኤችዲ ኮርሶች ካሉ በፓዶቫ ዩኒቨርሲቲ እና በሌሎች የሪሰርች ኢንስቲትዩሽኖች ወይም ዩኒቨርሲቲዎች የሚሰጥ ጆይንት የፒኤችዲ ፕሮግራም ካለ የትኞቹ ፕሮግራሞችን እንደሚመለከት እና በየትኞቹ ተቋማት እንደሆነ ስፔሲፊካሊ መመልከት ትችላላችሁ። ሌላው ኢንፎርሜሽን አድሚሽን ሪኳየርመንትን በተመለከተ ነው። እያንዳንዱ ፕሮግራም የራሱ ስፔሲፊክ አድሚሽን ሪኳየርመንት አለው። ወደ ኋላ ላይ እንመለከተዋለን። ነገር ግን ኢንጀነራል በዚህ የፒኤችዲ ፕሮግራም አፕላይ ለማድረግ የማስተርስ ዲግሪ እና የማስተርስ ዲግሪ ተመጣጣኝ የሚባሉ ኢኩቫለንት ኳሊፊኬሽኖች ማንዳቶሪ ናቸው ማለት ነው። ከዚህም በተጨማሪ በጣሊያን የትምህርት ስርዓት የማስተርስ እና የባችለር ዲግሪያችን ያጠናቀቅን ከሆነ ማቅረብ ያለብን ዶክመንቶች እና ከጣሊያን ውጭ ባሉ ዩኒቨርሲቲዎች ያጠናቀቅን ከሆነ ደግሞ አድሚሽን ዊዝ ሴሌክሽን ፕሮሰስ ፎር ካንዲዴትስ ዊዝ አካዳሚክ ኳሊፊኬሽን አዋርድድ ኤብሮድ ይላል። ከጣሊያን ውጭ ባሉ ዩኒቨርሲቲዎች ያጠናቀቅን ከሆነ ማሟላት ያሉብን ዶክመንቶች አሉ። የመጀመሪያው ነገር እንግዲህ የማስተርስ እና የባችለር ዲግሪ ኦሪጂናል እና ስቱደንት ኮፒ ሳብሚት ማድረግ ይኖርብናል። ሌላው ነገር ምንድነው ዲክላሬሽን ኦፍ ቫልዩ የሚባል ዶክመንት አለ። የኛ የትምህርት ያጠናቀቅንበት ኳሊፊኬሽን ከጣሊያን የትምህርት ስርዓት ጋር ምጥጥን ይሰራለታል። ስቴትመንት ኦፍ ኮምፓራቢሊቲ የሚባለው በኤምባሲ ነው ይሄ ዶክመንታችሁ ኢቫሉዌት የሚደረገው ማለት ነው። ስለዚህ ይህን ዶክመንት ሳብሚት ማድረግ አለባችሁ። ነገር ግን ለአፕሊኬሽኑ ማንዳቶሪ አይደለም። በኦሪጂናል እና በስቱደንት ኮፒያችሁ አፕላይ ማድረግ ትችላላችሁ። ይህን በኋላ ለቪዛ ፕሮሰስ ኤምባሲ ላይ ማሰራት የምትችሉት ነገር ነው ማለት ነው። ሌላው ፎር ካንዲዴትስ የት ቱ ቢ አዋርድድ ዘ ሪኳየርድ አካዳሚክ ኳሊፊኬሽን የሚል አለ። እንግዲህ የማስተርስ ዲግሪያችን ያላጠናቀቅን ሆኖ ነገር ግን የዚህ ፒኤችዲ ፕሮግራም ክላስ እስከሚጀምር ባለው ጊዜ ውስጥ ማጠናቀቅ እንደምንችል አስዩም ካደረግን በዚህ አፕሊኬሽን መወዳደር ትችላላችሁ። ከረንትሊ የማስተርስ ትምህርታችሁን እየተማራችሁ ያላችሁ ማለት ነው። የሚያስፈልጉ ስፔሲፊክ ዶክመንቶች አሉ። ከዚህ ላይ የባችለር ዶክመንታችሁ ያስፈልጋል። የሁለተኛ ዲግሪ ደግሞ እስካሁን ላይ የደረሳችሁበትን ስሊፕ ወይም ደግሞ የግሬድ ሊስት አታች ማድረግ አለባችሁ። እንደገና ሰርቲፊኬት ወይም ደግሞ ሰልፍ ሰርቲፊኬሽን የሚባል ሌተር በፒዲኤፍ ፎርም አለ። እሱን ከዲፓርትመንት ሳፖርት አጽፋችሁ ሰብሚት ማድረግ ይኖርባችኋል። ሌላው የአፕሊኬሽን ፎርሙን በተመለከተ ነው። እንግዲህ አፕሊኬሽኑን ስፔሲፊካሊ እዚህ ላይ በሚታየው ሊንክ ከፍታችሁ ነው ሰብሚት ማድረግ ያለባችሁ። ኦንላይን ብቻ ነው አፕላይ ማድረግ የምትችሉት። በኢሜይል ዶክመንታችሁን ሰብሚት ማድረግ አትችሉም። እስከ ሜይ 13 ባለው ጊዜ ውስጥ ኦንላይን በተቀመጠ ዴዲኬትድ ሲስተም ላይ ገብታችሁ ዶክመንታችሁን አፕሎድ ማድረግ እንዳለባችሁ ያሳያል። ሌላው በዚህ አፕሊኬሽን ዶክመንታችሁን ፋይናላይዝ ለማድረግ 30 ዩሮ የአፕሊኬሽን ፊ ያስፈልጋል ይላል። ሌላው ሪፈረንስ ሌተር ያስፈልጋል ይላል። ከእናንተ የቴሲስ አማካሪዎች፣ የቅርብ ሰዎች፣ አለቃ፣ የዲፓርትመንት ሄድ እና ሌሎች የሚያውቋችሁ ሰዎች ሪፈረንስ ሌተር ማጻፍ ይኖርባችኋል።
ሌላው የአድሚሽን ፕሮሲጀሩን እና የኢንትሪ ኤግዛሚኔሽኑን በተመለከተ ነው። ጀነራሊ 2 ኤግዛሞችን ማለፍ ይኖርባቸዋል። የመጀመሪያው ዶክመንት ኤግዛሚኔሽን የሚባለው የእናንተን የትምህርት ዝግጅትና ሰብሚት በምታደርጓቸው ዶክመንቶች ተነስተው የእናንተን ፐብሊኬሽን፣ የእናንተ ሲቪ፣ የእናንተ ግሬድ እና ሌሎች ኢንፎርሜሽኖች ተነስተው ራንክ ትደረጋላችሁ ማለት ነው። በዛ መሰረት ከዛ በኋላ ደግሞ ለቃል ፈተና ወይም ለኢንተርቪው አድሚት ትደረጋላችሁ፣ ራንክ ትደረጋላችሁ። በራንኪንግ መሰረት ኢንተርቪው ትደረጋላችሁ። ይህ ስፔሲፊካሊ ለእያንዳንዱ ፕሮግራም የራሱ ሪኳየርመንት ስላለው እዛ ላይ ገብታችሁ ነው የምትመለከቱት። በኋላ ላይ እናየዋለን። ሌላው የሴሌክሽን ኮሚቴ እንዴት ይዋቀራል የሚለው ነው። የእናንተ ኢሹ አይደለም። ሌላው ራንኪንግ እንደ አድሚሽን ኮርስስ ነው። የአመራረጥ ሂደቱ እንዴት ነው የሚሆነው የሚል ኢንፎርሜሽን አለ። ሌላው ኢንሮልመንቱ መቼ ነው ኢንሮልመንት ፋይናላይዝ ማድረግ ያለባችሁ ምዝገባ የምታከናውኑት ከተመረጣችሁ የሚለው አለ። ሌላው ቫካንት ፕሌስን በተመለከተ ነው። እንግዲህ የተመረጡ ራንክ ከተደረጉ ሰዎች ውስጥ በተለያየ ምክንያት ዊዝድራው ቢያደርጉ ኔክስት ተወዳዳሪ እንዴት ኢንቫይት እንደሚደረግና እስከ መቼ ጊዜ ባለ ውስጥ ማወቅ እንደሚችል ዴዲኬትድ ፔጅ አለ። እዛ ላይ ገብቶ አፕዴት መመልከት እንደሚችል የተቀመጠ ሊንክ አለ። እዛ ላይ ገብታችሁ ማየት ትችላላችሁ። ሌላው ስኮላርሽፕ አማውንቱን በተመለከተ ነው። ስኮላርሽፑ እንግዲህ ለሁሉም ፕሮግራሞች 16243 ዩሮ በአመት ይከፈላቸዋል። በወር ተካፍሎ ወርሃዊ ሳላሪ ይከፈላቸዋል ማለት ነው። ባይዘዌ መንዝሊ ሳላሪ የሚከፈላቸው የፒኤችዲ ተማሪ እንደ ሰራተኛ ነው ትሪት የሚደረገው እዚህ ሀገር። ከዛም በተጨማሪ በአንዳንድ ፕሮግራሞች 2400 ተጨማሪ ዩሮ ይከፈለዋል ይላል። በኢንዱስትሪያል ኢንጂነሪንግ፣ በኢንፎርሜሽን ኢንጂነሪንግ እና በዚህ ላይ በምታያቸው ዲፓርትመንቶች ማለት ነው። እንዲሁም ደግሞ የሪሰርች ታይማችሁ ሲደርስ 50% ተጨማሪ ክፍያው ከምታገኙት ወርሃዊ ክፍያ ይከፈላችኋል ለሪሰርች ቪዚት ስትወጡ ማለት ነው። ሌላው ለኮንፈረንስ ለሰሚናር የሚከፈላችሁ 10% ተጨማሪ ክፍያ ለዲቴል መመልከት ትችላላችሁ። አኮሞዴሽን ቤት ስኮላርሽፑን ካለፋችሁ የአኮሞዴሽን የዶርሚተሪ ሰርቪስ ማግኘት የምትችሉበት ኢንፎርሜሽን እዚህ ላይ ታገኛላችሁ። ሌላው ኢንሮልመንት እና ቱዊሽን ፊ የሚል አለ። ቱዊሽን ፊ በዋናነት ስኮላርሽፑን ላላለፉ ሰዎች በራሳቸው ለሚማሩ ሰዎች የሚከፍሉትን አማውንት የሚመለከት ስለሆነ ነሳሪ አይደለም። ሌላው ኮርሶች የሚጀምሩበትን ስታርት ዴት እና የፒኤችዲ ተማሪዎችን ኦብሊጌሽን ኢንፎርሜሽን የምታገኙበት ሴክሽን አለ። እነዚህን ዲቴሎች መመልከት ትችላላችሁ ማለት ነው። ወደ ነበርንበት እንመለስ እና ሌላው ከዚህ ላይ አኮሞዴሽን ፕሌስ አለ። የመኖሪያ ዶርሚተሪ ሰርቪስ ስትፈልጉ ኢንፎርሜሽን እንዴት አፕላይ እንደምታደርጉ ኢንፎርሜሽን ታገኛላችሁ። ሌላው ቴክኒካል ጋይድላይን ስሩ የአፕሊኬሽን ኤንድ ሰብሚሽን ፕሮሰስ የሚል አለ። ፒዲኤፉን ከፍታችሁ ከዚህ ላይ የአፕሊኬሽን ሂደቱን እንዴት ሬጅስተር እንደምታደርጉ፣ አካውንት ከፍታችሁ ዶክመንታችሁ እንዴት አፕሎድ እንደምታደርጉ የሬጅስትሬሽን ሂደቱን ያሳያችኋል። ሳብሚሽኑ እዚህ ላይ በግልጽ ስለተቀመጠ ዲቴሉን ማየት ስለምትችሉ ብዙ ታይም እናጠፋበትም። ሌላው የምንመለከተው የፒኤችዲ ፕሮግራሞችን በተመለከተ ነው። ከዚህ ላይ የምንመለከታቸው የፒኤችዲ ፕሮግራሞች ከረንትሊ አክቲቭ ናቸው ማለት ነው። ኦልሞስት በሁሉም የስቲም ዘርፍ የማህበራዊ ሳይንስ፣ የቢዝነስ እና የጤና ዘርፍ ፕሮግራሞች ከረንትሊ አክቲቭ ናቸው። አፕላይ ማድረግ ትችላላችሁ። ስለዚህ ምንድነው የምታደርጉት? በእናንተ የፒኤችዲ ፕሮግራም ምርጫ እየገባችሁ ዲቴል ኢንፎርሜሽን መመልከት ይኖርባችኋል። ከዚህ ላይ ከፍተን ስንመለከት በአኒማል ኤንድ ፉድ ሳይንስ ምን ያክል ሰው እንደሚፈለግ መመልከት እንችላለን። 8 ተማሪዎች ይፈለጋሉ በዚህ የፒኤችዲ ፕሮግራም። ከነዚህ ውስጥ ግን 2 ሰው ያለ ስኮላርሽፕ ነው በራሱ ከፍሎ መማር ለሚፈልግ የወጣ ቫካንሲ ነው ማለት ነው። ከዚያ ውጭ ሌሎች 6 ሰዎች በስኮላርሽፕ ከበር የሚደረግላቸው ናቸው ማለት ነው። ስኮላርሽፕ ፈንድድ ባይ ዩኒቨርሲቲ 4 ሰው፣ ስኮላርሽፕ ኮፈንድድ ባይ ዲፓርትመንት እና በሌሎች ፐብሊክ ኤንድ ፕራይቬት ኢንስቲትዩሽኖች ከበር የሚደረግ ስኮላርሽፕ ደግሞ አንድ አለ ማለት ነው። ስለዚህም ማየት ጠቃሚ ይሆናል። ሌላው ኦራል ኤግዛሚኔሽን በዙም ሚቲንግ ኢንተርቪው እንደምትደረጉ፣ ኳሊፊኬሽን ከ40 ነው የሚያዘው ማለት ነው። ዶክመንት ኢቫሉዌሽናችሁ የእናንተ ፐብሊኬሽን፣ ሲቪ፣ ሌሎች ዶክመንቶች ከ40 ይያዛል። ኢንተርቪው ደግሞ ከ60 ይያዛል ማለት ነው። ስለዚህ እዚህ ላይ በደንብ ኬርፉሊ ኢቫሉዌት ማድረግ ይኖርባችኋል። የማስተርስ ቴሲሳችሁ ከ5 ነጥብ ይያዛል ስፔሲፊካሊ። ሌላው ካሪክለም ዶክመንታችሁ ወይም ሲቪ ከ22 ነጥብ ይያዛል። ፐብሊኬሽን ከ3 ይያዛል። አዘር ዩዝፉል ዶክመንትስ ላይክ ሞቲቬሽን ሌተር፣ ሌተር ኦፍ ሪፈረንስ፣ ፐርሰናል ስቴትመንት፣ ወርክ ኤክስፔሪየንስ፣ የሪሰርች ኤክስፔሪየንስ ካላችሁ
እነዚህ ከ10 ይያዛሉ ማለት ነው። ይሄ ለሁሉም ፕሮግራሞች አንድ አይነት አይደለም። ባይዘው ለእያንዳንዱ ዲፓርትመንት የራሱ ሪኳየርመንት አለው። ሌላው ራንኪንግ ሊስቱን በተመለከተ ነው። ለኢንተርቪው እንዳለፋችሁ ማወቅ የምትችሉበት የጊዜ ስኬጁል ጁን 6 ነው ይላል እዚህ ላይ። እያንዳንዱ ፕሮግራም የራሱ የሆነ ስኬጁል አለው። እዛ ላይ ገብታችሁ መመልከት አለባችሁ። ሌላው የኤግዛም ቶፒኩ እንግዲህ ሪሰርች የፒኤችዲ ሲኖፕሲሳችሁን በተመለከተ የፒኤችዲ ፕሮፖዛላችሁን በተመለከተ ይሆናል። በዛ ኤሪያ መዘጋጀት አለባችሁ። የፒኤችዲ ፕሮግራሙ ዴዲኬትድ ዌብሳይት አለው የዲፓርትመንቱ። እዚህ ላይ ዴድላይኖችን ማየት ትችላላችሁ ማለት ነው። በዚህ በተመሳሳይ በምትፈልጉት ዲፓርትመንት እየገባችሁ ዲቴይል ብሬክዳውኑ መመልከት ትችላላችሁ ማለት ነው። ሌላው ሌሎች አታችመንቶች አሉ። ፓጎፓ ላይ የአፕሊኬሽን ክፍያው እንዴት መክፈል እንደምትችሉ ኢንስትራክሽኑን መመልከት ትችላላችሁ። ከዚህ ላይ ፕሮሲጀሩ አለ። በዚህ መንገድ ማለት አለባችሁ። በመጨረሻም ሰጀስት የማደርጋችሁ ነገር ምንድን ነው? ሲኖፕሲሳችሁን ስታዘጋጁ በምትችሉት መጠን ሌተስት የሚባል የሪሰርች ኤሪያ ስቴት ኦፍ አርትስ የሚባሉ ኤአይ ሪሌትድ ቶፒኮችን ከፊልዳችሁ ጋር አገናኝታችሁ ፕሮፖዛል ሰብሚት ብታደርጉ የማለፍ እድላችሁን ከፍ ያደርግላችኋል። ጉድ ላክ